Furtuu guddina bu'uura jijjiiramaa barnoota. ሁለተኛ ክፍል ላይ የምናየው የስራ ስነ ምግባርና ልምዶች ምንድነው? ይሄ ሀቢትስ የምንለው እነዚህ ጉዳዮች ከዚህ በፊት የፍርቱ ጄኔሬሽን ተመልካቾችና ወዳጆች ላይክ ሰብስክራይብ እንድታደርጉልን ለሌሎች ደግሞ ሼር ላይክ እንድታደርጉልን ግብዣችን ነው። የጎበዝ ተማሪዎች ጉዳይ የስራ ስነ ምግባርና ልምዶች ወርክ ኤቲክስ እንደ ሀቢትስ የምንለው ሁለተኛ ክፍል ላይ የምናየው ነው ማለት የጎበዝ ተማሪዎች ይሄ በተመለከተ መግቢያ ላይ በመማር ማስተማር በትምህርታቸው በአካዳሚካቸው ጎበዝ እንደሆኑ ጥሩ እንደሆኑ ብዙ ነገር ክፍል አንድ ውስጥ ለማንሳት ሞክረናል። የጎበዝ ተማሪዎች ጉዳይ በክፍል ሁለት ውስጥ የምናየው ደግሞ የስራ ስነ ምግባርና ልምዶች የምንለው የምናየው ማለት ነው። ተማሪዎች በአካዳሚካቸው ጥሩ ሆኖ በሚማሩት ነገር ላይ በጣም ጂኒስ ሆኖ እያንዳንዱ መምህሩ የሚያስተምራቸው በደንብ ይዞ ፈተና ሲፈተኑ ከሁሉም እያመጡ ደረጃ አንደኛ ሁለተኛ እየወጡ ነገር ግን ደግሞ በስራ ስነ ምግባርና ልምዶች ወይም ደግሞ ልምዶች ላይ ችግር ካለባቸው ይሄ ጥሩ ተማሪ ወይም ደግሞ ስማርት ማለት አንችልም። ስለዚህ ጎበዝ ተማሪ ወይም ደግሞ ጥሩ ተማሪ የሚባሉት ሁለተኛ ሊኖረው የሚገባው የስራ ስነ ምግባርና ልምዶች የምንለው ሊኖራቸው ይገባል ማለት ነው። ይሄ በቀላሉ የሚታይ አይደለም። ብዙ ተማሪዎች ስነ ምግባር የጎደሉ ለመምህራኖቸው፣ ለአካባቢ፣ ለማህበረሰቡ ቦታ የማይሰጡ በትምህርታቸው በአካዳሚካቸው ጎበዝ ሆኖ ግን ያላቸው ስነ ምግባር ጎደሎ ከሆነ ግን ያ ተማሪ ጎበዝ ተማሪ ወይም ደግሞ ጥሩ ተማሪ ማለት አንችልም። አንድ ቀን ሊወርቅ ለሀገርም አይጠቅምም፣ ለአካባቢ ለማህበረሰቡ አይጠቅምም። ሜቢ ጎበዝ ሊሆን ይችላል፣ ያ ግን ጥሩ ተማሪ አያስብልም የሚለው ነው። ግን ጥሩ ተማሪዎች ምን ይይዛሉ የሚል በስነ ምግባር ዙሪያ ለማንሳት እሞክራለሁ። አንደኛው ሰዓት አክባሪ ናቸው። ሰዓት አከባበር ላይ ጥሩ ናቸው። በሰዓታቸው ክፍል ውስጥ ይገኛሉ። በሰዓታቸው ትምህርት ቤት ውስጥ ይገኛሉ። በተጠሩት ክፍል ውስጥ ይገኛሉ። ሰዓት ፓክቹዋል ናቸውና ኦን ታይም ይገኛሉ። በሰዓቱ ክላስ ውስጥ ይገኛሉ፣ ትምህርት ቤት ውስጥ ይገኛሉ። እያንዳንዱ ኦን ታይም የሚገኙ ተማሪዎች ናቸው ማለት ነው። ሌላ ከዚህ ጋር በተገናኘ ዲሲፕሊን ናቸው። ማን ጎበዝ ተማሪ ወይም ደግሞ ጥሩ ተማሪ የምንለው እያንዳንዱ ቀን በቀን ከዕለተ ቀን የሚሰሩ እያንዳንዱ እንቅስቃሴ ዲሲፕሊን ናቸው እና ጎበዝ ተማሪ ወይም ደግሞ ጥሩ ተማሪ ይህንን ያሟላሉ ማለት ነው። ከዚህ ጋር በተገናኘ ጎል ኦሪየንትድ ናቸው እና ግብ አላቸው። ጎበዝ ተማሪዎች ጥሩ ተማሪዎች ሊያሳኩ ሊደርሱበት ያሰቡት ያለሙት ግብ አላቸው። ግባቸው ላይ አተኩሮ ይሰራሉ ማለት ነው። አንዳንድ ጎበዝ ተማሪዎች ኢንጂነር ይሆናሉ ወይም ደግሞ ፓይለት ይሆናሉ ወይም ደግሞ ይሄን ለሀገሬ ይፈጥራሉ ብሎ ካሰቡ በዛ ባስቀመጡት ግብ ላይ አተኩሮ ይሰራሉ ማለት ነው። ሊደርስባቸው የሚችሉ ግባችን ብሎ ያቅዳሉ ማለት ግብ ያስቀምጣሉ። ከዚህ ተነስቼ እዚህ ጋር ይደርሳሉ የሚል አስተሳሰብ አላቸው ማለት ነው። ሌላው ሃርድ ወርኪንግ ናቸው፣ ታታሪ ናቸው። አንድ ምሁር የፖለቲካል ሳይንስ ምሁር ፕሮፌሰር መረራ ብዙ ጊዜ የሚጠቀሙት አባባል ይጋራሉ። ነጮችና እግዚአብሔር ታታሪዎቹን ያግዛሉ የሚል አባባል ሰምቼ ያውቃሉ እና ያ አባባል በጣም ገዝቶኛል። በተለይ ሃርድ ወርኪንግ በስራ ያምናሉ። በስራቸው ሰርቶ ሊለወጡ ሊቀየሩ ሃርድ ወርኪንግ ናቸው እና ታታሪዎች ናቸው። ሙሉ ጥረት ይሰጣሉ ማለት ነው። ጥሩ ተማሪዎች ማለት ነው። ሌላው ኮንሲስተንት ወጥነት አለው። ዛሬ አንብቦ ነገ አይተውም። ዛሬ ተምሮ ነገ አይተውም። ዛሬ ሰርቶ ነገ አያቆሙ። ኮንሲስተንት ናቸው። ተከታተል ወጥነት ባለ መልኩ ይከታተላሉ። አንድ ክፍለ ጊዜ እንዲቀጠልባቸው አይፈልጉም። የጥሩ ተማሪዎች ባህሪ እና የስነ ምግባራቸው ሰዓታቸው በመጀመሪያ ምግባ ላይ እንዳነሳው በሰዓቱ ክፍል ውስጥ ይገኛሉ። በሰዓታቸው ክፍል ውስጥ መገኘት ብቻ ሳይሆን ደግሞ ወጥነት ባለ መልኩ ትምህርታቸው ይከታተላሉ ማለት ነው።
ባይዜ የተማሪ ጉዳይ ሲነሳ ጥናት አለ። መማር ብቻ ሳይሆን የጥናት ጊዜ ሊኖር ይገባል። ጥናትነቱ ራሱ ለፈተና ብቻ ሳይሆን የሚያነቡ ለይቁ ስለሆነ ኮንሰንትራቲ በፕሮግራማቸው ፕሮግራም አዘጋጅቶ ስኬጁል ያስቀምጡና በፕሮግራማቸው እያንዳንዱ ሳብጀክት ይሄን መምረጥ የሚባል ነገር የለምና አንዳንድ ተማሪዎች በፊዚክስ ጎበዝ ከሆኑ ኬሚስትሪ ደካማ ይሆናሉ። በእንግሊዝኛ ጎበዝ ከሆኑ በማትስ ደግሞ ደካማ ነው። ጎበዝ ተማሪ ግን ወጥነት ባለው መልኩ ትምህርታቸው ይከታተላሉ፣ ያነባሉ። ቢዮንድ ለፈተና ከፈተና በላይ ያነባሉ፣ ዝግጁ ናቸው። ሁልጊዜ ዝግጁ ናቸው። ስለዚህ መምህሩ እንደዚህ አድርጉ መባል አይፈልጉምና በራሳቸው በስኮላቸው ያነባሉ። እነሱ ወጥነት ባለው መልኩ ትምህርታቸው ይከታተላሉ። ይሄ የስነ ምግባር የጥሩ ተማሪ የስነ ምግባር ነው። ይሄ ወሳኝ ነውና ሌላው ግን ኃላፊነት የሚሰማቸው ሬስፖንሲብል ናቸው። ሬስፖንሲብል ነው። ይሄ ማለታችን ወገኖቼ፣ ይሄን የፎቶ ጀነሬሽን ተመልካቾች ይሄን እየተከታተላችሁ የምትገኙ የትም ቦታ ሆናችሁ ይሄንን የምትሰሙ ሰዎች ወላጆች በተለይ ደግሞ ልጆቻቸው ላይ እንድሰሩ ፉርቱ ጉዲና ቡኡረ ጅጅረማ በርኖታ ፎቶ ጀነሬሽን መግቢያ ላይ እንደገለጽኩት አዲሱ ትውልድ ላይ የሚሰራ ዩቲዩብ ቻናል ነው። ሌላ አላማ የለውም። ልጆችን እንዴት ማብቃት እንደሚቻል እንዴት ለሀገራቸው ተምሮ አድጎ ሳይንስና ቴክኖሎጂ መስራት እንዲችሉ ፎቶ ጀነሬሽን ዩቲዩብ ቻናል ከተለያየ ሰዎች ከተለያየ ባለሙያ ከተለያየ ተቋማት ጋር እየሰራ ይገኛል። ቀጣይም ይሰራል። ፎቶ ጀነሬሽን እየደገፋችሁ ስለምትገኙ እናመሰግናለን። ፎቶ ጀነሬሽን ዩቲዩብ ቻናል ሰብስክራይብ፣ ላይክ በማድረግ ለሌሎች ለጓደኞቻችሁ ሼር በማድረግ ድጋፍ እንድታደርጉልን በጣም አመሰግናለሁ። የጎበዝ ተማሪ የግል ባህሪ ምንድነው በሚለው ላይ እንግዲህ እንደቀጠለ ነው። ቀጥሎ ያለው አሁን መግቢያ ላይ እንዳነሳሁት በትብብር መስራት ከሌሎች ጋር በደንብ ይሰራሉ። በቡድን ስራ ላይ በጣም ጎበዝ ናቸው። ይሄ ተግባቦታቸው በጣም ስለሆነ የማቀናጀት ልጆችን የመደገፍ ባህሪ አላቸው። ይሄ የጎበዝ ተማሪ የግል ባህሪ ናቸውና አጋዥ ማገዝን ይወዳሉ። እያገዙ ተማሪዎቹን የሚያበቁበት መንገድ የሚያደንቅ ነው። ስለዚህ የጎበዝ ተማሪ ይሄ ነው። ስለዚህ አእምሯቸው ክፍት ነው። ሁሉንም ለመስራት ለማገዝ ክፍት ናቸው። የተለያዩ አመለካከቶች በተለያዩ መንገድ ይመለከታሉ፣ ይቀበላሉ። እንግዲህ ችግር በሚከሰትበት ጊዜ ቅድም ብያለሁ፣ ከለውጦች ጋር ተለዋዋጭ ናቸው። ከለውጦች ትምህርት ቤቶቹ አንድ ነገር የሆነ የክፍል ለውጥ ሊሆን ይችላል፣ ተለዋዋጭ ናቸውና ፍሌክሲብል ናቸውና አዳፕት ያደርጋሉ። ቶሎ አዳፕታብል ናቸውና የግል ባህሪያቸው ይሄ ነው። እንቅፋቶች ሲኖሩ፣ ችግሮች ሲኖሩ መፍትሄ የማስቀመጥ ወይም ደግሞ መፍትሄ ሲፈልጉ አሪፍ ናቸው። ከትምህርት ቤት አይቀሩም። እነዚህ ጉዳዮች የግል ባህሪ ናቸው። ፎቶ ጀነሬሽንን ስለደገፋችሁ ስለተከታተላችሁ እጅግ አድርገን እናመሰግናለን። የጥሩ ተማሪ የሚያሰኘው 3 ጉዳዮች በክፍል 1 በክፍል 2 እና በክፍል 3 ማየት ሞክረናል። ይህ እንዴት ጎበዝ ተማሪዎች ደግሞ በጉብዝናው በጥንካሬው በመልካምነታቸው እንዲቀጥሉ እንዴት ማገዝ እንችላለን የሚል ክፍል 4 ላይ ደግሞ የምናየው ይሆናል። ክበሩልን፣ ደህና ሁኑ። እናመሰግናለን። ክፍል 4 ላይ እንገናኛለን። አመሰግናለሁ። ፉርቱ ጉዲና ቡኡረ ጅጅረማ በርኖታ